ዘንድሮ ቀልድና የምር የሆነው ነገር እኮ አልታወቅ አለን። ይህ ሰውዬ ደግሞ ምንድን ነው የሚለው? አሜሪካ አልሰማችን ብሎ ነው በአማርኛ የሚያወራው። አሜሪካ በሀገራችን ላይ የምታደርገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። በተለይ ኢትዮጵያኖች የትም እና የትም የምኖሩ አሁን ለምሳሌ አሜሪካ ምን አላትና ነው እኛ ላይ ጫና መፍጠር የምትችለው? ምንም የላትም። እኔ የዛሬ 10 ዓመት አካባቢ አሜሪካ ነገር ሄጄ ነበር። አሜሪካ ነገር ሄጄ አንድ ቀን ከዲሲ ወጥቼ ምግብ እንኳን የለም። በአሜሪካ እንጀራ የለም፣ ሽሮ በለው ሽሮ የለም፣ ዶሮ ወጥ በለው ዶሮ ወጥ የለም። ምንም ያለው ነገር የለም አሜሪካ። ከአሜሪካ የምንፈልገው እኛ ታዲያ ምንድን ነው? መቼስ ያው ያለው ዲሲ ብቻ ነው። ዲሲ ርስታችን ነው፣ የታወቀ ነው። ዲሲ እንደውም አንዳንዶቹ